ሰላም ሰላም ዩናይትዳውያን እንዴት ናችሁ? ቤተሰቦቻችን በቅድሚያ ሁላችሁንም እንኳን ደስ አላችሁ። ማንቸስተር ዩናይትድ ወደ አውሮፓ ሻምፒዮንስ ሊግ አሁን 99.99 በመቶ ገብቷል። ለእኔ ኦልሞስት 100% ዩናይትድ ወደ አውሮፓ ሻምፒዮንስ ሊግ መመለሱን አረጋግጧል። በሚመጥነው መድረክ ከሚመጥኑት ቡድኖች ጋር በቀጣይ ሲዝን ለመፎካከር ዩናይትድ አሁን በቂ የሆነ የፋይናንስ ድጋፍ ያገኛል። በቂ የሆነም ስኳድ ይዞ ወደዚህ ውድድር ይገባል። አውሮፓ ሻምፒዮንስ ሊግን ያለ ዩናይትድ ማየት የዓለም ዋንጫ ልክ ያለ ጣሊያን እንደማየት ነው ብለው አንዳንድ ደጋፊዎች ሀሳባቸውን ገልጸዋል። እውነት ነው። ዩናይትድ ወደሚገባው ውድድር ተመልሷል። ቤተሰቦቼ ሁላችሁንም በቅድሚያ እንኳን ደስ አላችሁ ልል እፈልጋለሁ። ዩናይትድ ኢቨን ከሊቨርፑል ጋር ጨዋታውን ሳያደርግ የአውሮፓ ሻምፒዮንስ ሊግ ትኬት መቁረጡን 100% እንደሚያረጋግጥ ታውቃላችሁ ቤተሰቦቼ። ለምንድን ነው ይሄን ያልኩት? እነግራችኋለሁ። የፊታችን ቅዳሜ ዩናይትድ ሻምፒዮንስ ሊግ መግባቱን ሊያረጋግጥ ሁሉ ይችላል። እሁድ ሊቨርፑልን ከመግጠሙ በፊት እንዴት መረጃውን እነግራችኋለሁ። ስለ ትላንት ጨዋታችን ግን ትዝብታችንን በደንብ አድርጌ ያካፍላችኋለሁ ቤተሰቦቼ። እንደው መሞገስ ያለባቸው ተጫዋቾቻችን አሉ፣ በጣም በጣም መሞገስ ያለባቸው። ካሳሜሮ ደጋፊዎች አልቅሰው አስለቅሰውኛል ብሏል። ተጫዋቹ በጣም ስሜታዊ ሆኗል ጨዋታው ከተጠናቀቀ በኋላ። ብሩኖ ፈርናንዴዝ የአሲስት ሪከርዶን ለመስበር 2 አሲስት ብቻ ቀርቶታል። አሁን ለመስተካከል ከሪከርድ ባለቤቶቹ ጋር አንድ ብቻ ነው የቀረው። የትላንቱ አስደናቂ የሆነ ጨዋታ ትዝብታችንን በደንብ እናያለን። እናንተም ስለ ጨዋታው ምን ታዘባችሁ? የሚሰማችሁን በኮሜንት እንድታሰፍሩ ከወዲሁ ጠይቃለሁ። ከዛ ውጪ ስለ ማይክል ካሪክም ሀሳቤን እንደው ገልጻለሁ። ድምፅ ተሰብስቦ የዩናይትድ ደጋፊዎች ካሪክ ይቆይ ወይንስ ደግሞ አዲስ አሰልጣኝ ይምጣ የሚለው ላይ ምን ድምፅ ሰጥቶ የሚለውንም እንዲሁም የካሪክ ቆይታን በተመለከተ ያሉኝ ጥርጣሬዎችን እና እንዲሁም ያለኝን ድጋፌን እነግራችኋለሁ። ዝውውርን በተመለከተ ዩናይትድ በግራ ወይም ደግሞ በ9 ቁጥር ቦታ አጥቂ ያስፈርማል ተብሏል። ግን አማራጮቹ አሁን ትንሽ እየጠበቡ የመጡ ይመስላል። እንደው የታርጌት የኢላማ ለውጥ ዩናይትድ እያደረገ ሳይሆን አይቀርም እዛ ቦታ ላይ ምን አዲስ ነገር አለ ብለውንም በዝውውር ሴሽናችን ላይ ይሄንን የምንመለከት ይሆናል። ብቻ ቤተሰቦቼ ሁላችሁም ይህ ቪዲዮ ላይክ በማድረግ ጀምሩ። በትላንት የዩናይትድ ድል ደስተኛ የሆነ እንደው ዩናይትዳዊ ሁሉ ይህን ቪዲዮ ላይክ ሳያደርግ እንዳይመለከት ቤተሰቦቻችን አብራችሁኝ ሆኖ ነው ብለው መልካም ቆይታ። እነሆ አሁን እንደው ከሞላ ጎደል በ99.9 በመቶ ማንቸስተር ዩናይትድ ወደ አውሮፓ ሻምፒዮንስ ሊግ ገብተዋል ብዬ መናገር ይችላሉ። በጠብቀው እናም በትላንቱ 3 ነጥብ እንደሁ ስለ ፐርፎርማንስ እናወራለን። ስለ አንዳንድ ተጫዋቾቻችን እንቅስቃሴ ተጋድሎ ትላንት ብዙ የምናወራላቸው ተጫዋቾች አሉ። እነሱንም እንደው እናወድሳለን። ነገር ግን ከምንም በላይ ለዩናይትድ አስፈላጊ የነበረው ውዱ 3 ነጥብ ነበረ ትላንት በኦልትራፎርድ የተገኘው ቤተሰቦች። ለዛም ተጫዋቾቻችን ምስጋና ይገባቸዋል። ወደ አውሮፓ ሻምፒዮንስ ሊግ አሁን 99.9 በመቶ እንደውም ለእኔ 100% ዩናይትድ ወደ አውሮፓ ሻምፒዮንስ ሊግ ገብቷል። ይሄን ምንም የሚያጠራጥረን ነገር አይደለም። ይሄን ለምን እንዳልኩኝ በደንብ አድርጌ በቤተሰቦች አስረዳችኋለሁ። እንደሁም ዩናይትድ ቅዳሜ አውሮፓ ሻምፒዮንስ ሊግ መግባቱን ሊያረጋግጥ ይችላል 100% ቅዳሜ። ብሬንትፎርዶች ኦልትራፎርድ ላይ ማንቸስተር ዩናይትድ ለመጨረሻ ጊዜ ያሸነፉት በነገራችሁ ላይ ከ89 ዓመት በፊት ነበር በ1937። ግን በዚህ ሲዝን እስካሁን የመጡበት መንገድ እንዲሁም ትላንት በኦልትራፎርድ ለዩናይትድ ጨዋታውን አስቸጋሪ ባደረጉበት ኳሱን በተቆጣጠሩበት መንገድ ግን ዩናይትድ ያገኘው ድል ከየትኛውም ጊዜ በላይ የትላንቱ ትልቅ ቦታ የሚሰጠው ነው የሚሆነው። በኦልትራፎርድ ባደረጓቸው ጨዋታዎች ለ89 ዓመት ያህል አላሸነፉም። ትላንት ሳያሸንፉ በተቃራኒ ተሸንፈው ወጥተዋል። በዕለተ ሰኞ ማንቸስተር ዩናይትድ ቢያደረጋቸውን ጨዋታዎች በአጠቃላይ ስንመለከት እስካሁን ድረስ 6 ጨዋታዎችን የትላንቱን ጨምሮ አድርጎ 3ቱን ጨዋታዎች አሸንፏል። ዩናይትድ አዌይ ያደረገውን ጨዋታ አሸንፏል። ከዎልቭስ ጋር ሰኞ ቀን ነበር ያደረገው። ኤቨርተን ጋር ስንጫወት እንዲሁ አዌይ 1-2 አሸንፈናል።
ትላንት ደግሞ በኦልድ ትራፎርድ ብሬንትፎርድን 1-0 አሸነፍን። ከዛ በፊት ደግሞ የኤቨርተን ጨዋታ እንደዚሁ በኦልድ ትራፎርድ ያደረግነው ሰኞ ቀን ነበር። መጥፎ ጨዋታ ነበር ይሄ፣ ዩናይትድ ተሸንፎበታል። እንደዚሁም ከሊድስ ዩናይትድ ጋር በኦልድ ትራፎርድ ያደረግነውን ጨዋታም እንዲሁ 2-1 በሆነ ውጤት ሰኞ ቀን አድርገን ተሸነፍን። ከበርንመዝ ጋር ያ በጣም ሳቢና ማራኪ በነበረው ጨዋታ በኦልድ ትራፎርድ 4-4 አጠናቀናል። ስለዚህ ሰኞ ቀን ካደረግናቸው 6 ጨዋታዎች 3ቱን አሸንፈን 1ን አቻ ወጥተን 2ቱን ጨዋታዎች ደግሞ ተሸንፈናል። ግን የትላንቱ ጨዋታ ድል ከየትኛውም ድል በላይ በጣም ጣፋጭ የነበረና ማንቸስተር ዩናይትድን እንደው ከጫና የገላገለ ቀጣይ የምናደርገው ጨዋታ በኦልድ ትራፎርድ ነው። ሊቨርፑልን ነው የምንገጥመው። ግን ደግሞ ዩናይትድ የሊቨርፑልን ጨዋታ ያለ ጫና እንዲያደርግ ትልቅ አስተዋጽኦ ተወጥቷል። ሳምንቱን ሙሉ ስናገረው የነበረ ነገር ነው። ቤተሰቦች ብሬንትፎርድን ማሸነፍ እንደው ቤትም መንገድ ውጤቱ ይምጣ ለዩናይትድ ጠቀሜታው እጅግ ላቅ ያለ ነው። በኮንፊደንስ ቀጣይ ጨዋታዎችን እንድናደርግ ዘና ብለን ያስችለናል የሚል ንግግር ነበረኝ። ያንን ነው ያደረጉልን ተጫዋቾቻችን። ግን በተቃራኒ ቢሆን ኖሮ ውጤቱ ለዩናይትድ ቀጣይ ጨዋታዎች በጣም አስቸጋሪ የሆኑ ነበር። ስትረስ ውስጥ ቢገቡ ነበር። ጫናውን ፊል እናደርግ ነበር። ያን አስትተውልናል። ተጫዋቾቻችንን እጅግ ከልብ እናመሰግናለን። ቤተሰቦች ቅድም ስነግራችሁ ዩናይትድ አሁን አውሮፓ ቻምፒዮንስ ሊግ ለእኔ ኦልሬዲ ገብቷል ብዬ 99 በመቶ ወይም ደግሞ ለእኔ በመቶ ዩናይትድ ቻምፒዮንስ ሊግ ትኬት ቆርጧል ብዬ እንድናገር በድፍረት ያስቻለኝን ነገር ልንገራችሁ። አሁን በሂሳባዊ ስሌት ስናይ ዩናይትድ ቻምፒዮንስ ሊግ ለመግባት 2 ነጥብ ነው የሚበቃው። 2 ነጥብ ብሎ ነገር ደግሞ የለም። ስለዚህ ምን ማለት ነው? አንድ ጨዋታ ዩናይትድ ማሸነፍ አለበት ብለን እንላለን ወደ ቻምፒዮንስ ሊግ ለመግባት። ነገር ግን የነጥብ ልዩነቱን ተመልከቱ። እኛ የምንፎካከረው አሁን ከስድስተኛው ቡድን ጋር ነው። ሊቨርፑልን ፎርጌት አድርጉት። ስድስተኛ ላይ የተቀመጠው ቡድን እንደምታውቁት ብራይተን ነው እና ከብራይተን ጋር ያለን የነጥብ ልዩነት ደግሞ ቤተሰቦች 11 ነው። የቀረው 4 ጨዋታ ነው። አንድ ቡድን 4 ጨዋታን ካሸነፈ 12 ነጥብ ብቻ ነው የሚሰበስበው። ስለዚህ ብራይተኖች 4ቱን ጨዋታ ቢያሸንፉ እንኳን እና ዩናይትድ 4ቱንም ጨዋታ እንደው ይሸነፍና ቻምፒዮንስ ሊግ ይጣ ብንል እንኳን ኮታውን ብራይተኖች 4ቱንም ጨዋታ አሸንፈው ዩናይትድ 4ቱንም ጨዋታ መሸነፍ አለበት ማለት ነው። ይህን ያህል ቀላል ነው። ዩናይትድ ምን ያህል የአውሮፓ ቻምፒዮንስ ሊግ ትኬት እንደቆረጠ ለማስረዳት ለእናንተና ለማረጋገጥ አንዱ ይሄ ነው። ይሄ በፍጹም የሚሆን ነገር ስለማይሆን ማለት ነው። ብራይተኖች 4 ተከታታይ ጨዋታ የማሸነፍ እድላቸው በጣም ጠባብ ነው። ዩናይትድም በ4 ጨዋታዎች ላይ መሸነፉ እጅግ በጣም የማይታሰብ ነገር ነው ማለት ነው። በዛ ምክንያት ነው ዩናይትድ ኦልሬዲ ትኬቱን ቆርጧል ብዬ የምላችሁ። እዚህ ጋር ማረጋገጫ ደግሞ ልንገራችሁ። ቀጣይ የምናደርገው ጨዋታኛ እሁድ ነው። እሁድ በኦልድ ትራፎርድ ሊቨርፑልን እንገጥማለን። ከማንቸስተር ዩናይትድ ጨዋታ በፊት ግን እንደው ከዚህ ጨዋታ በፊት በጉጉት የምንጠብቀው ጨዋታና ዩናይትድን ኢቨን ከሊቨርፑል ጋር ሳይጫወት እንደው ምንም ኳስ ሳይነካ ዩናይትድ ቻምፒዮንስ ሊግ መግባቱን ሊያረጋግጥ የሚችልበት ጨዋታ ቅዳሜ እንዳለ ታውቃላችሁ ቤተሰቦች። ይሄ ጨዋታ ቅዳሜ የሚደረገው በኒውካስል ዩናይትድ እና በብራይተን መካከል ነው። ስለዚህ ኒውካስል ዩናይትዶች በሜዳቸው ነው የሚያደርጉት። ወደ አውሮፓ አንድ ውድድር ቻምፒዮንስ ሊግ የመግባት እድላቸውን ስለመናገር ጠባብ ነው። ምናልባት የእንግሊዝ ክለቦች 6 ኮታ ከተሰጣቸው ግን ዩሲ ኢማጅን አስቡት። አሁን ኮንፈረንስ ሊግ መግባት ይችላሉ ኒውካስሎች፣ ዩሮፓ ሊግ መግባት ይችላሉ አሁን ባላቸው ነጥብ ማለት ነው። ቀጣይ 4 ጨዋታዎቻቸውን የሚያሸንፉ ከሆነ የእንግሊዝ ኮታ ደግሞ ሊጨምር ይችላል፣ አይታወቅም። የእንግሊዝ ክለቦች የሚያሳኩት ስኬት ለምሳሌ አስቶን ቪላ ሊበላ ይችላል። ዩሮፓ ሊግ እና ቀጥታ ተሳትፎ ሊያገኝ ይችላል ቻምፒዮንስ ሊግ። ስለዚህ የእንግሊዝ ኮታ እስከ 6 ድረስ ሊወሰድ ይችላል በቻምፒዮንስ ሊግ። ስለዚህ ምን ማለት ነው? ኒውካስል ዩናይትዶችም በአንድ የአውሮፓ መድረክ ቻምፒዮንስ ሊግ ጠባብ ነው አውቃለሁ። ኦፍኮርስ ግን ዩሮፓ ሊግ ወይም ደግሞ ኮንፈረንስ ሊግ ለመጫወት ነው የፊታችን ቅዳሜ ብራይተኖችን የሚገጥሙት። ቤተሰቦች ስለምን እያወራሁ እንደሆነ ይገባቸዋል። ብራይተን ጥሩ ፎርም ላይ ነው። ኒውካስል አውቃለሁ በዚህ ሲዝን ጥሩ የሆነ ጊዜ እያሳለፉ አይደለም። አውሮፓ ቻምፒዮንስ ሊግ ውድድር ስለነበረባቸው በጣም አዳክሟቸው ይሆናል። ነገር ግን ኒውካስል ምንጊዜ ቢሆን ኒውካስል ነው። በደጋፊው ፊት ነው የሚጫወተው። አላማ አለው የሚጫወትበት። አንድ የአውሮፓ ውድድር ላይ ለመግባት ሲል ነው ብራይተንን የሚገጥመው፣ ያውም በሜዳው በደጋፊ ፊት ማለት ነው። ስለዚህ ኒውካስል ዩናይትድ እንደው ነጥብ ካስጣለ እንደው ብራይተን አሁን ባለው ፎርም ጥሩ ቡድን ነው ብለን ብናስብ እና ኒውካስል ዩናይትድ ነጥብ ካስጣለዋቻ ከወጣ ማንቸስተር ዩናይትድ የአውሮፓ ቻምፒዮንስ ሊግ ትኬትን መቁረጡን
ኦልሞስት ያረጋግጣል። ካሸነፈ ደግሞ ኦልሞስት በቃ ዩናይትድ የአውሮፓ ሻምፒዮንስ ሊግ መግባቱን ኢቨን አቻም ከወጡ ብያቸዋለሁ ቤተሰቦች ነጥብ ካስጣሏቸው ብራይተንን ኒውካስሎች ዩናይትድ እና ብራይተን እንደው የፈለገ ነገር ቢመጣ በነጥብ እኩል ሆኖ በጎል ዩናይትድ በልጦ ወደ ቀጣይ አውሮፓ ቻምፒዮንስ ሊግ ያልፋል ማለት ነው። ሲምፕሊ ኒውካስል ዩናይትድ የማሸነፍ እድልም እንዳለው በሜዳው ጨዋታውን ማድረጉን እዚህ ጋር ሳንዘነጋ ማለት ነው። ስለዚህ ለዛ ነው ዩናይትድ ቀደም ብሎ እንደው የሊቨርፑልን ጨዋታ ከማድረጉ በፊት የአውሮፓ ቻምፒዮንስ ሊግ ትኬትን የመቁረጥ እድሉ በጣም በጣም ሰፊ ነው ማለት ነው። ብራይተን ነጥብ ይጥላል ብዬ እኔ በግሌ ስለማስብ፣ ለማንኛውም ሊያሸንፉም የሚችሉበት እድል አለ፣ ሊሸነፉም የሚችሉበት እድል እንዳለ ደግሞ እዚህ ጋር ማስቀመጥ ያስፈልጋል። ስለ ትላንት ጨዋታ እንደው ስናወራ እውነት ለመናገር ቤተሰቦቻችን እንግዲህ ስለ ጨዋታው የተሰማችሁን ስሜት እናንተም በኮሜንት ላይ ልታሰፍሩ ትችላላችሁ። ማንቸስተር ዩናይትድ የመጀመሪያዎቹን 12-15 ደቂቃ ላይ በቃ ይህን ጨዋታ ማሸነፍ አለብን ብለው በከፍተኛ ኢንቴንሲቲ በከፍተኛ ጨዋታ የማሸነፍ ፍላጎት እና በከፍተኛ ዝግጁነት ልክ በሊድስ ዩናይትድ ያሳዩንን ደካማ አጀማመር የሚያስረሳ አይነት በተቃራሪው ነው ትላንት ዩናይትድ የሆነው። በሊድስ ጨዋታ አጀማመራቸው ጥሩ አይደለም፣ ግን ደግሞ በአፈጻጸማቸው ላይ እንደው ቢሸነፉም ጥሩ ትግል አድርገዋል፣ ለማሸነፍ ጥረት አድርገዋል፣ ያውም በጎዶሎ ተጫዋች። የትላንቱ ጨዋታ ደግሞ አጀማመራችን በጣም ጥሩ ነበር። ደቂቃዎች፣ ሰዓቶች እየገፉ በመጡ ቁጥር ደግሞ ዩናይትድ እየወረደ የመጣበት ጨዋታ ነበር ብሎ ማለት ይቻላል። ስለዚህ በተለይ መጀመሪያዎቹ 15 ደቂቃዎች ዩናይትድ ጎል ለማግባት በጣም የተራበ ነው። ጨዋታውን 2-0፣ 3-0፣ 4-0 ለማሸነፍ ተዘጋጅቶ የመጣ ቡድን ይመስል ነበር። የጎል ዕድሎች ነበሩን እና እነኝህን የጎል ዕድሎች ግን መጠቀም አልቻልንም። ማንቸስተር ዩናይትድ ግን እነኝህን የጎል ዕድሎች መጠቀም ባይችልም ደግሞ በጣም በጣም ወሳኝ የሆነ ጥሩ ፍክክር ያየንበት በሁለቱም በኩል ማጥቃት ብቻ የነበረበት በጣም አጓጊ የሆነ ለተመልካችም እንደው በጣም የሚያስደስት ፈርስታፍን ተመለከትን። ዩናይትድ 2-0 በሆነ ውጤት ፈርስታፉን እንዲሁ ማሸነፍ ቻለ ማለት ነው እና በጣም ባላንስድ የሆነ ነበር። ብሬንትፎርዶችም ጥሩ ነበሩ፣ ዩናይትድም ጥሩ ነበር። ከረፍት በኋላ ግን ሌላ ፍጹም የሆነ ታሪክ ነው የተፈጠረው። ጭንቀቱ ተፈጠረ። በተለይ አንዷን ጎል እነሱ ካስቆጠሩ በኋላ እንደ ሁለተኛ ጎልም ለማግኘት የተቃረቡ ይመስል ነበር። ደቂቃው በማነሱና በዩናይትድ ተጫዋቾች ከፍተኛ የሆነ ተጋድሎ ምክንያት ውጤቱን አስጠብቀን መውጣት ችለናል። ውዷን 3 ነጥብ አግኝተናል ማለት ነው። ለዚህ ሁሉ ግን እንደው ትልቅ ምስጋና ካስፈለገን አሁን መጥቀስ የምንፈልገው ሎሜንስን ነው። ሴን ሎሜንስ በትላንቱ ጨዋታ ላይ ማንቸስተር ዩናይትድን በጣም ታድጎታል። እንግዲህ ምናልባት የጨዋታው ኮከብ ተጫዋች ሊባል የሚችለው ካሳሜሮ ሊሆን ይችላል። ብዙ ጥሩ የተጫወቱ ተጫዋቾቻችን አሉ። ነገር ግን እመኑኝ ቤተሰቦች በትላንቱ ጨዋታ ላይ ግብ ጠባቂ ሆኖ የሚጫወተው ኦናና ቢሆን ኖሮ ዩናይትድ ኢዝሊ በብሬንትፎርድ 5 ጎል ይቆጠርበት ነበር። ከረፍት በፊት ቲያጎ የሚባለው የብራዚላዊ ተጫዋች ትላንት እንደው ቀኑ አይደለም ቤተሰቦች፣ ቀኑ አይደለም። ይሄ ነው ወይ የፕሪሚየር ሊጉ እንደው ሁለተኛ ከፍተኛ ጎል አስቆጣሪ እና የሃላንድ ፎካካሪ ብላችሁ በትዝብት እንድታዩት የሚያደርግ እና የቀድሞ የምናውቀውን ያህል አይነት ቲያጎ አልነበርም። ከዚህ በፊት ፍጹም በሚጨርሳቸው ኳሶች የምናውቃቸው የጎል ማግባት እድሎች ተፈጥረውለት ወይ እነኛ ኳሶችን ሚስ ያደርጋቸዋል ወይ ተከላካዮች ያወጡበታል። ብቻ ትላንት ከረፍት በፊት ብቻ ትሪክ ሰርቶ መውጣት ይችል ነበር ይሄ ልጅ። እውነት ለመናገር ቤተሰቦች በጣም ትልልቅ የጎል ማግባት እድሎች ያስደነገጡን የጎል ማግባት እድሎች ነበር ያገኘው ይሄ ልጅ። ቀኑ ስላልሆነ በተለይ ደግሞ የዩናይትዱ ግብ ጠባቂ ሴላሞንስ በመለሳቸው በጣም አስደናቂ በሆኑ ኳሶች ምክንያት ዩናይትድ ብዙ ጎሎች ሳይቆጠሩበት እንደውም ባገኘው የካውንተር አታክ ጎል ዩናይትድ ጎል አስቆጥሮ 2-0 በሆነ ውጤት እረፍት እንዲወጣ ሆኗል። የፈርስት ሃፍ ፐርፎርማንሳችን 3 ነጥብ ይዘን እንድንወጣ አድርጎናል። ሰከንድ ሃፉን ለብቻ ነው ቤተሰቦች፣ ምክንያቱም ሰከንድ ሃፍ ላይ ዩናይትድ ፍጹም የጨዋታ የበላይነት ተወስዶበት ነበር። ሰከንድ ሃፉን 1-0 በሆነ ውጤት ነው ዩናይትድ የተሸነፈው። ማይክል ካሪክ እንደው ማድረግ ያለበትን ታክቲካል አድጀስትመንት እንዲሁ ፈጽሞ ነው የገባው። ምክንያቱም ተከላካይ ማብዛት አለበት። ብሬንትፎርዶች ዩናይትድን ለማጥቃት ባላቸው ኃይል እንደሚመጡ እርግጥ ነበር። ስለዚህ ካሪክ ያደረገው አማድን አስወጣ።
እና የዩናይትድን ባክ ፋይቭ ነው ያደረገው የተከላካይ መስመሩን። ስለዚህ ፎርሜሽኑ ወደ 5-2-3 ተቀየረ። ዩናይትድ ጥቅጥቅ ብሎ መከላከል ጀመረ። መከላከል የዩናይትድ የሰከንድ ሀፍ ትልቁ ዓላማና ግብ ሆነ ማለት ነው። ይህን ውሳኔ ማይክል ካሪክ ለምን እንደወሰነ በጣም የምረዳው ነው። ምክንያቱም ቡድናችን 2-0 እየመራ ነው። ብሬንትፎርዶች በጣም ጥሩ የሆነ ስኳድ አላቸው። ከረፍት በፊትም ትልልቅ እድሎችን ፈጥሯል። ሰከንድ ሀፍም ማስቸገራቸው አይቀርም። ስለዚህ ካሪክ የወሰደው እርምጃ የዩናይትድን ዲፌንስ በደንብ አድርጎ ማጠናከርና ጥቅጥቅ ማድረግ ስፔስ እንዳያገኙ ማድረግ ነው ማለት ነው የፈለጉ። ስለዚህ ተሳክቶለታል። አንዳንዶች ይወቅሱታል። ዩናይትድ ትልቅ ቡድን ነው፣ እንደዚህ መከላከል የለበትም የሚሉ ሀሳቦች ሊነሱ ይችላሉ። ከረፍት በኋላ በእነዚህ አይነት አድጀስትመንት መግባት የለበትም ብለው የሚከራከሩ ሰዎች አሉ። ለእኔ ግን በጣም ፖዘቲቭ የሆነ እንደውም ጨዋታውም ላይ ዩናይትድ አንዳንድ የጎል ማግባት እድሎችን ሊፈጥሩ የነበሩ የብሬንትፎርድ ተጫዋቾችን የገታንበት ትልቁ ምክንያት አማድን አስወጥቶ ናዝራዊን ማስገባቱ እና የዩናይትድን የተከላካይ መስመር ወደ ባክ ፋይቭ መቀየሩ ትክክለኛ ውሳኔ ነው ብዬ ነው እኔ በግሌ የምወስደው እና የማስበው። ስለዚህ ለካሪክ እዚህ ጋር ክሬዲት ልሰጠው እፈልጋለሁ። ቤተሰቦች ለካሪክ ክሬዲት ልስጠው። ለምን ብትሉ ውጤቱ ምንም ሊሆን ይችል ነበር። ሪስክ ነው የወሰነው ውሳኔ። ዩናይትድ ምናልባት ነጥብ ሊጥል ይችል ነበር፣ ግን ተሳክቶለታል። እድልም ከኛ ጋር ስለነበረች ተሳክቶልናል። የካሪክን ውሳኔ የምንቃወምበትም ምንም አይነት ምክንያት የለም። ትክክለኛ ውሳኔ እንደወሰነ ይሰማኛል። ምክንያቱም የሲዝኑ ትልቅ ጨዋታ ስለነበር 3 ነጥብ ማግኘት ስለነበረብን ተከላክለንም ቢሆን ልክ በቼልሲ ጨዋታ ለተሰዳመጣ ነው አይነት ውጤት ማለት ነው። ትላንት 3 ነጥቡን ማግኘት ነበረብን። ያንን አግኝተናል። ታርጌቱን መጥቷል። ስለዚህ ካሪክ ላይ ቅያማ እንዲሁ የለኝም። አሁን ግን እዚህ ጋር ልብ በሉ። ወደ ካሪክ ስመጣ ስለ ካሪክ ጉዳይ ካነሳው ዘንዳ የግል ሀሳቤን ደግሞ ልንገራችሁ። እኔ ማይክል ካሪክ ያወዛግበኛል። በምንድን ነው የሚያወዛግበኝ መሰላችሁ? ማይክል ካሪክ እና ቡድኑ የእሱ ቡድን አሁን ያለው ዩናይትድ ቡድን ኦፍኮርስ ዩናይትድን በወረቀት ስናየው ወይ የፕሪሚየር ሊጉን የደረጃ ሰንጠረዥ ስናይ ዩናይትድ መሪ ነው። እውነት ለመናገር ቤተሰቦቻችን ካሪክ ከመጣ ዩናይትድን ከያዘ በኋላ እንደ ማንቸስተር ዩናይትድ ነጥብ የሰበሰበ ቡድን የለም። ይመራል ሊጉን ሁሉ ማለት ነው። ውጤቱን ስናይ ካሪክን ኢግኖር ማድረግ ይከብደናል። በጣም ነው የሚከብደው እና እንደው እኔ እንዴት አይነት አስጨናቂ ነገር ውስጥ እየከተተን እንደሆነ ካሪክ እሱ አልታወቀውም፣ ግን በጣም እያስጨነቀን ነው። ለምንድን ነው ይሄን ያልኳቸው? አመራሮቹንም ግራ የሚያጋባ አይነት ነገር ነው እያሳየ ያለው። ውጤት ቲሙ ይዞ ይወጣል። ዩናይትድ ከየትም እንደው አምጪው ብቻ ዱቄቱን ፍጪው አይነት ነገር ነው። በምንም አይነት እንቅስቃሴ የሆኑ ብቻ ዩናይትድ ውጤት ይዞ ይወጣል። ከሆነ ጨዋታ ከየትኛውም ቲም እየተሻለ ነው። በካሪክ ከመጣ በኋላ ዩናይትድ የሰበሰበው ነጥብ ይህንን ኢግኖር ማድረግ አትችሉም። ምክንያቱም ዞሮ ዞሮ የእግር ኳስ ትልቁ ውጤት ነው የሚታየው ማለት ነው እንጂ እንዴት ፐርፎርም ማድረግ ቲሙ እንዴት እየተጫወተ ነው፣ ጌምን ኮንትሮል ማድረግ ይችላሉ የሚለው ነገር ቀጥሎ ከውጤት በኋላ የሚመጣ ነገር ነው። ሪዛልትና እንደው ፐርፎርማንስ የሚባል ነገር ነው አሁን እያነጻጸርኩላችሁ ያለሁት። ማይክል ካሪክ በዚህ አጨዋወት ዩናይትድ ኳስን ኮንትሮል ማድረግ አቅቶታል። እሱ ከመጣ በኋላ 2 ጨዋታዎችን ነው ዩናይትድ በትክክል ኳስ ተቆጣጥሮ የተጫወተው። እሱም ከሲቲ ጋር በኦልትራፎርድ ያደረግነውና እንደው ሙሉ ለሙሉ ባይሆንም ግን ከአርሰናል ጋር ባደረግነው ጨዋታ ጥሩ የሆነ የኳስ ኮንትሮል ዩናይትድ ነበረው፣ ኢንቴንሲቲ ነበረው ቡድኑ። ከነኛ 2 ጨዋታ በኋላ ዩናይትድ ኳስ ኮንትሮል አድርጎ የተጫወተበት ጨዋታ ወይ ጊዜ እኔ ትዝ አይለኝም ወይንም ደግሞ አላስታውስም። ቤተሰቦች ምን ልል ፈልጌ ነው? አይ ቲንክ ሀሳቤን የተረዳችሁት ይመስላል። ስለ ሪዛልት የምናወራ ከሆነ ማይክል ካሪክን የሚያህል ወይ ከሱ በላይ ውጤት የሚያመጣልን አሰልጣኝ በዚህ ሰዓት ማርኬቱ ላይ ያለ የምናገኝ አይመስለኝም። ነገር ግን ፐርፎርማንስ ዋይዝ ሆነን ካሪክን የምንገመገመው ከሆነ ግን ዩናይትድ ላይ ትልቅ ጥያቄ እናነሳለን። እኔም በሆን ማይክል ካሪክ ላይ ትልቅ ጥያቄ ያነሳለሁ። ዩናይትድ ኳስ እየተቆጣጠረ አይደለም፣ ኮንትሮል እያደረጉ አይደለም። የዩናይትድ የአማካይ ክፍል ምናልባት በጣም ፍጹም ዶሚኔት እንደው ኢንዲቪዥዋል ብሪሊያንስ የምንለው የግል ብቃቶች ይኖሩ ይሆናል፣ ግን ቶታሊ የአማካይ ክፍል ዩናይትድ ዶሚኔት ይሆናል። በትላንቱ ጨዋታ አይደለም በሌሎችም ጨዋታ ነው የማወራቸው ከሲቲና ከአርሰናል ጨዋታ ውጭ ቤተሰቦች። ይሄ ትልቅ አጠያያቂ ጉዳይ ነው። ዩናይትድ አይደንቲቲ ያለው ምን መስራት እንደሚፈልግ የሚያውቅ ቡድን አይመስልም፣ ግን የግል ጥረቶች አሉ፣ ውጤቶች አሉ ነው ብዬም ብላችሁ ውጤት ይመጣል። ተጫዋቾቻችን በግል የሚያሳዩት ጥሩ የሆነ ፐርፎርማንስ አለ። ብሩኖ ፈርናንዴስ ቲሙን ይዞ የሚወጣበት ሞመንት አለ።
ግን የካሪክ አጨዋወት ኳስን ኮንትሮል አድርጎ በደንብ ዶሚኔት አድርጎ ስለመጫወት ነው ብላችሁ የምትሉኝ ከሆነ ግን ማይክል ካሪክ በዚህ አያልፍም። ለኔ ትልቅ ጥያቄ ነው የምታነሱበት። ዩናይትድ አይደንቲቲ ያለው ኳስን ኮንትሮል አድርጎ ይጫወታል ከማለት ይልቅ ዩናይትድ በኢንዲቪዥዋል ፐርፎርማንስ ላይ የሚመካ ቡድን ነው። ብሩኖ ፈርናንዴዝ ጥሩ ከሆነ፣ ካዛሚሮ በግሉ በጣም ጥሩ ከሆነ እንደ ቡድን አይደለም ዩናይትድ እየተጫወተ የሚገኘው። በግል አንዳንድ ተጫዋቾች ጥረት ነው ማንቸስተር ዩናይትድ ውጤት ይዞ እየወጣ የሚገኘው እንጂ ስቲል ክፍተት ያለበት ቡድን ነው። ስቲል ኳስ ኮንትሮል አያደርግም። ስቲል ኢዝሊ በሌሎች አቬሬጅ በምንላቸው የፕሪሚየር ሊግ ክለቦች ሁሉ ሳይቀር የማንቸስተር ዩናይትድ የአማካይ ክፍል ዶሚኔት ይደረጋል። ኳስ ከኛ ቁጥጥር ውጭ ነች። ኳስ ከእናንተ ቁጥጥር ውጭ ከሆነች ደግሞ በየትኛውም ሞመንት በየትኛውም ጊዜ ምንም ነገር ሊከሰት ይችላል ማለት ነው ቤተሰቦቻችን። ስለዚህ እንደው ዩናይትድ በደንብ ከውጤት ጋር አብሮ ኳስን ኮንትሮል አድርጎ እየተጫወተ እና ደጋፊውን የሚያረካ እንቅስቃሴ እያደረገ እንድናየው ከፈለግን ግን ከካሪክ በላይ አሰልጣኝ ማየት ማማተር ይኖርብናል። እኔ አሁን ካሪክ ስራው አይሰጠው እያልኩኝ አይደለም ቤተሰቦች። ማይክል ካሪክ ስራውን ሊያገኝ እንደሚችልም ከፍተኛ የሆነ ግምት አለኝ። ነገር ግን ቀጣይ ሲዝን ላይ ደግሞ ይሄ ዋይታው ይሄ አሁን ያለው ግሪታ እና ወደ አውሮፓ ሻምፒዮንስ ሊግ ለመግባት የሚደረግ ጥረት ትንሽ የሚቀንስ ከሆነ ቀጣይ ሲዝን ላይ ልብ በሉ። ምክንያቱም ብዙ የሚበላሹ ነገሮች ሊኖሩ ይችላሉ ከዚህ በኋላ ማለት ነው። የካሳሜሮን የትላንት ተጋድሎ አናገኘውም። አሁን ቀጣይ ሲዝን ላይ ተጫዋቹ ኦልሬዲ ከዩናይትድ ስለሚለቅ ትልቅ እጦት ነው የሚሆነው። እሱን የሚተካ ተጫዋች ዝም ብሎ በኳስ ችሎታው ብቻ መጥቶ ሊተካው አይችልም። ካሳሚሮ የማንቸስተር ዩናይትድ የተጋድሎ ምልክት ነበረ። ትላንት ተመልክታችኋል። ልጁ ለዩናይትድ ምን ያህል ትልቅ እጦት ሊሆን እንደሚችል እና ይሄ የደ አውሮፓ ቻምፒዮንስ ሊግ ለመግባት ያለው ግርግር፣ ጨዋታን ለማሸነፍ ከዛ ጋር ተያይዞ ያለው ፍላጎት በቀጣይ ሲዝን በየሳምንቱ 2 ጨዋታ ወይ በሳምንት 3 ጨዋታ ስናደርግ በተጋድሎ ብቻ በኢንዲቪዥዋል ፐርፎርማንስ ብቻ ዩናይትድ ውጤት እያመጣ ይዘልቀዋል ወይ የሚለው ነው ትልቁ ማይክል ካሪክ ላይ ያለኝ ጥያቄ ቤተሰቦች። ስለዚህ ማይክል ካሪክ የዩናይትድ ቋሚ አሰልጣኝ ይሁን አይሆን የሚለው ላይ እንደው እዚህ ጋር እኔም እርግጠኛ አይደለሁም። የክለቡም አመራሮች እንደው ለውሳኔ የሚቸገሩ ነው የሚመስለኝ። ውጤትንም ያው ከሆነ ኢትስ ኦኬ ውጤት አለ። ስለዚህ ማይክል ካሪክ 100% መቀጠል አለበት። ግን ፐርፎርማንስን አናላይዝ የሚያደርጉ ከሆነ እንዴት አድርጎ ነው ፐርፎርም እያደረገ ውጤት እያመጣ ያለው? ይሄ ፐርፎርማንስስ በሳምንት ቀጣይ ሲዝን ለፕሪሚየር ሊግ፣ ለኤፍኤ ካፕ፣ ለቻምፒዮንስ ሊግ ስንጫወት ተጫዋቾቻችን በ3 ቀን አንዴ ነው ጨዋታ የሚያደርጉት እና ይሄ ተነሳሽነት በሳምንት 3 ጨዋታ ሲያደርጉ ቀጣይ ሲዝን ላይ ይኖራሉ። ምክንያቱም ሪያል የሆነ ኳስ ኮንትሮል ስለሌለ ማንቸስተር ዩናይትድ ቀጣይ ሲዝን ላይ በካሪክ እንዳይቸገር እኔ በግሌ ስጋት አለኝ ቤተሰቦች። ትላንት በዩናይትድ ስታንድ ዩቲዩብ ቻናል ላይ እንደውም ፖል ሰብስቦ ነበር ማልክ ጎርብሊች 65 በመቶ የሚሆኑ የዩናይትድ ደጋፊዎች፣ ምክንያቱም በመላው ዓለም ያሉ የዩናይትድ ደጋፊዎችን ስለሚወክሉ ነው የእሱን ሳምፕል አሁን የምነግራችሁ፣ 65 በመቶ ስራውን አንሰጥም ብለው ነው ያሉት። ነገር ግን የቀሩት 35 በመቶ የሆኑት የዩናይትድ አድማጮች ወይም ደጋፊዎች ግን ስራው ሊሰጠው ይገባል፣ ማይክል ካሪክ መቀጠል አለበት ብለው አስተያየት ሰጥተዋል። ምክንያት ሊኖራቸው ይችላል። በካሪክ ስራ አምነው ሊሆኑ ይችላል፣ ወይ ደግሞ ዩናይትድ ማርኬቱ ላይ ጥሩ የሆነ የአሰልጣኞች ቅጥር ለመፈጸም አማራጭ የለውም ብሎ ስላሰቡ ሊሆን ይችላል። ግን ይሄ ፐርሰንቴጅ 65 በመቶ ካሪክን ስራው አልሰጠውም፣ 35 በመቶ ደግሞ እንሰጠዋለን ያሉት የደጋፊዎች ስሜት እናንተስ ጋር አለ ወይ? ቤተሰቦቼ ይህንን እናንተ በኮሜንት ላይ አስተያየት እንድትሰጡበት እፈልጋለሁ። ስለ ካሪክ ያለኝ ሀሳብ አጠቃላይ ስለ ቅጥሩም ቢሆን ቀጣይ ሁኔታ ላይ እኔ በግል ያለኝ ሀሳብ ግን ይሄንን ነው ልላችሁ የምችለው። አሁን ወደ ጨዋታው እንመለስ። ምክንያቱም በትላንቱ ጨዋታ ነው ማሞገስ ያለብን አንድ ትልቅ ተጫዋች አለ። የተወሰኑ ተጫዋቾች አሉ የምናነሳቸው። መጀመሪያው ግን ካሳሜሮ ነው። ካሳሜሮ ከጨዋታው በኋላ በጣም ነበር በስሜታዊ ሆኖ እያለቀሰ የታየው ካሳሜሮ። ልብ ብላችሁ ተመልክታችሁት ከሆነ ከዛ ለምንድን ነው የምታለቅሰው ካሳሜሮ ተባለ። እኔ እኮ እያለቀስኩ አይደለም፣ እያለቀሳችሁ ያላችሁት እናንተ ናችሁ፣ አልቅሳችሁ ታስለቅሱኝ ያላችሁ አይነት ምላሽ ሰጠ። ካሳሜሮ በጣም ስሜታዊ ሆኖ ነበር። ትላንት ጨዋታው ከተጠናቀቀ በኋላ እንደዚህ ሲል ነው የተናገረው ስሜቱን። አብዛኛውን የእግር ኳስ ሕይወቴን በስፔን ሪያል ማድሪድ አሳልፌያለሁ። በሪያል ማድሪድ ቤትም ብዙ ዋንጫዎችን አንስቻለሁ። ነገር ግን ለማንቸስተር ዩናይትድ ጥቂት የውድድር ዓመታትን
የተጫወትኩ ባሳልፍም እዚህ የሚሰማኝ ስሜት ግን ሪያል ማድሪድ ቤት ውስጥ ካሳለፍኳቸው ብዙ ዓመታትና ካገኟቸው ክብሮች በላይ ለእኔ በጣም ልዩ ስሜት እንዲሰማኝ ያደርጋሉ፣ ስሜታዊ ያደርጉኛል ብሎ ነው የሚለው። እዚህ ደጋፊዎቹ ለእኔ ያላቸው ስሜት ልክ ቤቴ ያለሁ ያህል እንዲሰማኝ ነው ያደረጉት። ደጋፊዎቹ ለእኔ የሚሰጡኝ ፍቅር፣ ደጋፊዎቹ ለኔ በኦልድ ትራፎርድ የሚዘምሩልኝ ዝማሬ እጅግ ያልተለመደና ፍጹም ይሆናል ብዬ የማልገምተው የማልጠብቀው ነገር ነው ሲል ነው የተናገረው። እነሱ የሚሰጡኝን ፍቅር እኔ ለእናንተ ማስረዳት አልችልም፣ በጣም አስቸጋሪ ነው። የደጋፊዎቹ አድናቆት በሜዳ ላይ ለእኔ ትልቅ ትርጉም ያለውና በሕይወቴ ፍጹም የማረሰው ነው ሲል ካዛሜሮ መናገሩን ይቀጥላል። በማድሪድ ቤት ብዙ ክብሮችን አሸንፌያለሁ። ደጋፊዎችም ሲደሰቱ ሲያሞካሹኝ አይቻለሁ። በዩናይትድ ቤት ግን ከእያንዳንዱ ድል ከእያንዳንዱ ጨዋታ ውጤት በኋላ ደጋፊዎች የሚሰጡ ፍቅር ልክ እዛ ማድሪድ ቤት እንደነበረው ዋንጫ ስታነሳ አይነት እንደሚሰጡ ፍቅር ነው። እዚህ ያለው ልዩነት ግን በየጨዋታው ላይ ይሄ አድናቆትና ፍቅር ከደጋፊዎቹ የማገኝ በመሆኔ በዩናይትድ ቤት እንደው የማረሰውን ጊዜ እንዳሳልፍ ሆኛለሁ ብሎ ነው የሚያወራው እና ይሄ ሰው እምባዬን መቆጣጠር ያልቻልኩትና እንደው ላለቅስ የበቃሁት በዚህ ምክንያት ነው ሲል ነው የሚያስረዳው። እና ካሳሜሮ ጎሉን ካስቆጠረ በኋላ የዩናይትድ እንባጅ አንዴ ብቻ አይደለም የሳመው፣ ሁለቴ አይደለም 3 ጊዜ ነው ደጋግሞ የሳመው። ከዚህ በፊት ይሄን አድርጎታል። እንደው ተጫዋቹ በዩናይትድ ምን ያህል በዩናይትድ ፍቅር እንደወደቀ እኔ መናገር አይጠበቅብኝም ቤተሰቦች። እና ያለ ካሳሜሮ ማንቸስተር ዩናይትድን ማየት ቀጣይ ሲዝን ላይ ከባድ ነው። እውነት ለመናገር ካሳሜሮን እንተካዋለን ብቃቱን አይደለም ብላችሁ አሁን ካሳሜሮ ወርክ ሬቱ እኮ ዝም ብሎ ሊሆን ይችላል፣ ግን ለቲሙ ያለው የሚሰጠው ኤክስፒሪየንስ እና ያለው ያለመሸነፍ ሜንታሊቲ ግን ዩናይትድን አማካይ ክፍል ላይ በተለይ በጣም በጣም ነው የሚጎዳው። ይሄን ላሰምርበት እፈልጋለሁ። ከዛ ውጭ ፋብሪሶ ሮማኖ ካሳሜሮን በተመለከተ አድናቆት ሰጥቶት አስተያየቱን ሰጥቷል። በሱን በተመለከተ ማለት ነው እና በጣም ጥሩ የሆነ አስተያየት ስለሰጠ እንደው ላንሳላችሁ። 34 ዓመቱ ነው ካሳሜሮ። ይሄ ተጫዋች ባለፈው ጁን ላይ ነው እንግዲህ ኮንትራቱ የፊታችን ጁን ላይ ይጠናቀቃል። ተጫዋቹ ግን እንደዚህም ሆኖ 34 ዓመት ሆኖት ግን ለማንቸስተር ዩናይትድ ማን ኦፍ ዘ ማች ያስባለውን ምርጥ እንቅስቃሴ እያሳየ ነው የሚገኘው። በዛ ላይ 9 ጎሎችን አስቆጥሯል ነው የሚለው በሊጉ። ይሄ የጎል መጠን ደግሞ በጣም ትልቅ በሆነው ፉክክር ባለበትና በተለይ ደግሞ በዲፌንሲቭ ሚድፊልድ ተጫዋች መቆጠሩ ምን ያህል ካሳሜሮ በዚህ ዕድሜ 9 ጎል በፕሪሚየር ሊጉ ማስቆጠሩ ምን ያህል ምርጥ ተጫዋች መሆኑን ያሳያችኋል ነው የሚለው። ተጫዋቹ ኦልሬዲ አሁን ዩናይትድን ለመልቀቅ ወስኗል ሲል ነው ፋብሪሶ ሮማኖ የሚናገረው። ምክንያቱን ይሄን ያነሳው ለምንድን ነው? ብዙ ዩናይትድ ደጋፊዎች በኦልድ ትራፎርድ እባክህን ካዛሜሮ ለተጨማሪ 1 ዓመት ቆይልን እያሉ ሲዘምሩለት ነበር። አንድ ያስለቀሰውም ነገር ይመስለኛል። እንደዚህ ይላል ፋብሪሶ። ውሳኔውን ኦልሬዲ ወስኖታል፣ ግን ተጫዋቹ አሁንም እጅ አልሰጠም። ከዩናይትድ ጋር ለመለያየት ጃንዋሪ ላይ ቢወስንም እስቲ የሚያደርገውን እንቅስቃሴ ተመልከቱ። ምናልባት ካዛሜሮ ቀጣይ ክለቡን አውቆ ሊሆን ይችላል። ምናልባት ካዛሜሮ እኮ እንደው እንዳልጎዳ ለቀጣይ ክለቤ፣ ምክንያቱም አዲስ ክለብ አሁን መፈረም አለብኝ፣ የፊታችንም እየመጣ የሚገኘው የዓለም ዋንጫ ነው፣ ስለዚህ ጉልበቴን ልቆጥብ፣ በዓለም ዋንጫውም ላይ ጉዳት እንዳይደርስብኝ በሚል ካዛሜሮ አልለገመም ይላል። ይኸው ትልቁ ንግግሩ ማለት ነው። ፋብሪሶ ሮማኖ እንደው በጣም ጥሩ አድርጎ ነው የገለጸው። በዚህ ዕድሜው ጉልበቴን ልቆጥብ አላለም። ዓለም ዋንጫ ነው ከፊቴ፣ ስለዚህ ልጎዳ እችላለሁ፣ ራሴን እየጠበቅኩ ልጫወት አላለም። በዛ ላይ ደግሞ ቀጣይ አዲስ ክለብ ነው የሚሄደው። ትልቅ ኮንትራት፣ ትልቅ ገንዘብ ሊያገኝ ይችላል። የሚጎዳ ከሆነ ደግሞ ዝውውሩ ሊደናቀፍ ይችላል። ይሄን ሁሉ አላሰበም። ካዛሜሮ ማለት ፒውር የሆነ ፕሮፌሽናል ነው ሲል ነው የገለጸው። ይሮጣል፣ ይለፋል፣ ጎሎችን ለማስቆጠር ጥረት ያደርጋል፣ የቡድን አጋሮቹን ያበረታታልና የትኛውንም ነገር ሜዳ ላይ ለመጋፈጥ ህይወቱን እስከ መስጠትም ቢሆን ለዩናይትድ የማይሳሳ የማይራራ ተጫዋች ነው እና ይሄ ፋይቲንግ ስፕሪቱ 90 ደቂቃ በሙሉ በትግል ለመጫወት የሚያደርገው ጥረትና ያለውን በሙሉ ሜዳ ላይ ለመስጠት በሚያደርገው ጥረት ተጫዋቹ በዩናይትድ ደጋፊዎች በጣም ይወደዳል አለ። ለዛም ነው ካዛሜሮ 5 የሻምፒዮንስ ሊግ ከሪያል ማድሪድ ጋር ያሸነፈው እና ከ20 በላይ የተለያዩ ዋንጫዎችን ከክለቡ ሪያል ማድሪድ ከክለቡ ታሪኩ ከዩናይትድ ጋር ወይ ከማድሪድ ጋር እንዲሁም ከብሔራዊ ቡድን ጋር 20 ዋንጫ ያገኘው ካዛሜሮ ዝም ብሎ አይደለም። ፒውር የሆነ ፕሮፌሽናል ተጫዋች፣ የዩናይትድ ተጫዋቾች በተለይ ታዳጊዎቹ በጣም የሚያከብሩት ስራውን አክብሮ የሚሰራና ለለበሰው ባጅ በተለይ ካዛሜሮ እንደው
በደንብ አድርጎ የሚጋደል ፕሮፌሽናል ተጫዋች ነው ሲል ነው ማለት ነው እንግዲህ ያደነቁ ፋብሪሶ ሮማኖ። ከዚህ በላይ እኔ ካሳሜሮን ማድነቅ አልችልም። ጥሩ አድርጎ የገለጸበት መንገድ ነው። ካርሎስ ሄነሪኬ፣ ጆዜ ፍራንሲስኮ ቫናሲዮ ካሳሜሮ የትላንት የማንቸስተር ዩናይትድ ኮከብ ተጫዋች መባሉ እንደው የሚያንስበት እንጂ የሚበዛበት አይደለም። ዩናይትድ በካሳሜሮ ፍቅር ወድቋል። ካሳሜሮ በዩናይትድ ፍቅር ወድቋል። ነገር ግን በጣም አሳዛኙ ታሪክ ካሳሜሮ እና ዩናይትድ ቀጣይ ክረምት ላይ እስከ ፍቅራቸው ይለያያሉ። የኮቢ ሜኖን ጉዳይ እንዲሁ ማንሳት ይኖርብኛል። ከዚህ በኋላ አጠር አድርጌ እንደው ትዝብቴን ልግለጽ። ኮቢ ሜኖ ትላንት ምን አይነት እንቅስቃሴ ነው ያደረገው? እውነት ለመናገር ካሳሜሮ ምናልባት ጎል ስላስቆጠረ እና በመጨረሻዎቹ ሞመንት ላይ ተጫዋቹ ያለውን ኤክስፔሪያንስ በመጠቀም በተለይ ሁለት ዩናይትድ ላይ ማጥቃት ኳሶች በሚጣሉ ጊዜ እንደው ሆን ብሎም ይሁን ብቻ ጥፋት ተሰርቶበት ጨዋታው እንዲቆም ለጊዜውም ቢሆን ብሬንትፎርዶች እንዲቀዛቀዙ ኳሱ እንዲበርድ ያደረገበት መንገድ ይሄ ኤክስፔሪንሱን ብስለቱን የሚያሳይ ነው። ለዩናይትድ ተጫዋቾች ያለው ሊደርሺፕ አምባካይ ክፍል ላይ እንዲሁ ሲያሳይ ነበር። በአጠቃላይ ይሄ ካሳሜሮን የጨዋታው ኮከብ አስብሎት ሊሆን ይችላል እንጂ እንደው የኮቢ ሜሮ እንቅስቃሴ ትላንት በጎል ቢታጀብ ኖሮ ከኮቢ ሜሮ ውጭ ማን የዩናይትድ ኮከብ ተጫዋች ይባል ነበር? ትላንት ጥያቄ ምልክት አለኝ። በፐርፎርማንስ ካያችሁ ልምዱ ጠቅሞት ይሆናል። ካሳሜሮ ለዩናይትድ ጠቅሞ ይሆናል። ጎሉ ለዩናይትድ ጠቅሞ ይሆናል። ወሳኝ ጎል ነበር። ነገር ግን በፐርፎርማንስ ካያችሁ ትላንት የኮቢ ሜኖን ፐርፎርማንስ የማውቀው ፐርፎርማንስ አይደለም። ምክንያቱም ትላንት ኳስ መቆጣጠር ብቻ አይደለም። ምክንያቱም ትላንት ከዚህ በፊት የምናውቀውን የኮቢ ሜሮን ይሄ ትሪክ እየሰራ ወደ መጀመሪያዎቹ ደቂቃ ላይ ፔናልቲ ቦክስ ውስጥ ሁሉ አጣጥፎ እየገባ አማድ በጣም አስደናቂ የሆነ ኳስ የሰጠበት፣ አማድ ግን ኳሱን ያመከነበት እንቅስቃሴን ስላደረገ አይደለም። ትላንት የሚገባቸው ሸርተቴዎች ምን አይነት ሸርተቴዎች ነበሩ? ትላንት ኮቢ ሜሮ እኔ በጣም ያስገረመኝ ይህንን ኮቢ ሜሮ አላውቀውም። በዚህ አይነት መልኩ ትላንት ፊዚካሊ በተለይ በጣም ጠንክሮ ነበር የመጣው ሜዶ። የሚገባቸው ታክሎች በጣም ስኬታማ ነበሩ በብዛት እና ታክል ለመግባት ሸርተቴ ለመውረድ የሚፈራ አማካይ አልነበረም። በቃ ዩናይትድ ጎደለው ያልነውን እንደው ደካማ የሆነ ጎኑን ሁሉ አሻሽሎ በጣም ምርጥ እንቅስቃሴ ያደረገበት ጨዋታ ነበር ትላንትና። ሩበን አሞሪም እንደው ፈጣሪ ሁሉ ይቅር የሚለው አይመስለኝም። ኮቢ ሜኖ ይህን የመሰለ ታለንት በመቅደል እንደው ስሜቱንም አይምሮውንም ችሎታውንም እስካሁን ገድሎ ቤንች አድርጎ በማስቀመጡ ሩበን አሞሪም እንደው ምንጊዜም ቢሆን የሚጸጽተው እና የጥፋተኝነት ስሜት እንዲሰማው የሚያደርግ ተጫዋች ነው እና ውሳኔ ነው የወሰነው ይሄን ልጅ በማስቀመጡ እና አሁን በተለይ የትላንት እንቅስቃሴውን ተመልክቼ ሜኑ ለእንግሊዝ ብሔራዊ ቡድን ወደ ዓለም ዋንጫ ከእንግሊዝ ብሔራዊ ቡድን ጋር የማይሄድበት እድል እየታየኝ አይደለም። በደንብ አድርጎ ቶማስ ቱኸል ሊጠራው ይችላል። አስደናቂ ጨዋታ ነበር ያሳይ። ሁለት ተጫዋቾችን ደግሞ ሉቀስ የመጀመሪያው የሞክሰው ተጫዋች ብሪያን ምቡሞ ነው። ብሪያን ምቡሞ ምን እንደነካው አላውቅም። አይ ቲንክ ለመጨረሻ ጊዜ ጎል ያስቆጠረው ከቶተናም ጋር ስንጫወት ካስታወሳችሁ ከኮርና ሴታፕ የተደረገች ኳስ ነበረ ማስቆጠር የቻለው። ከዛ ጊዜ በኋላ ተጫዋቹ ጠፍቶብናል እና እንደው አፋልጉኝ መለጠፍ ነው የቀረን እንጂ ቤተሰቦቼ ብሪያን ምቡሞ እንቅስቃሴው ጥሩ አይደለም። ሲመጣ ጥሩ ነበር። በተለይ በማይክል ካሪክ ስር እንደው እየጠፉ ያሉ እንቅስቃሴያቸው የቡድን ላይ ያላቸው አስተዋጽኦ እንደው እየተመናመነ ከመጡ ተጫዋቾች መካከል አንዱ እኔ ብሪያን ምቡሞን አድርጌ ነው የምወስደው እና እድል እያገኘ አይደለም እንዳንል የመሰለፍ እድል ይሰጠዋል። ትላንት ተጫዋቹ ከቀድሞ ክለቡ ጋር ነው የገጠመው። ስለዚህ ብዙ ጊዜ ተጫዋቾች ደግሞ የቀድሞ ክለባቸውን ሲገጥሙ ጥሩ ይንቀሳቀሳሉ ብላችሁ የምትጠብቁበት ጨዋታ ነው። ከሱ ብዙ ጠበቀን ግን የሚያደርጋቸው አንዳንድ የኳስ ንክኪዎች ጥሩ ያልሆኑ እንደው ጎል ለማግባትም ጥሩ እድል አጋጣሚዎች ነበሩት። እነኛን የጎል ማግባት እድሎች አጋጣሚዎች ደግሞ ሳይጠቀምባቸው የቀረው ያመከነበት ጨዋታ ነበር እና እኔ አልገባኝም ይሄ ተጫዋች አቋም መውረድ በተለይ ማይክል ካሪክ ከመጣ በኋላ። ሌላኛው ግን እንደው ወቀሳ አይደለም፣ ይሄን ከዚህ በፊት ብዬዋለሁ። አማድ በጣም ጥሩ ተጫዋች ነው። ይሄን መካድ አልችልም። አማድ ሜዳ ላይ ሲኖር በጣም ደስ ይላል፣ ሞገስ አለው። ዩናይትድ ደጋፊዎች አማድ ሜዳ ላይ በመኖሩ ብቻ የሚሰማን ጥሩ የሆነ የኤክሳይትመንት ስሜት አለ። ወይንም ደግሞ የተቃራሪ ቡድን ተጫዋቾች አማድ በመሰለፉ ላይ ወዱ ሊጠሉት ይችሉ ይሆናል። ነገር ግን እኔ የማወራው ስለ ፐርፎርማንስ አይደለም፣ ግን ስለ ኢፌክቲቭነስ ነው። ስለ አማድ ሳወራ ከዚህ በፊት
አማድ በጣም ጥሩ ተጫዋች ነው። ነገር ግን የመጨረሻ ፕሮዳክቱን እኔ አማድ ጥያቄ ላይ እንዳነሳ ያደርገኛል። በተለይ ካሪክ ከመጣ በኋላ በአሞሪም ጊዜ ታውቃላችሁ በጣም ጥሩ የሆነ ፎርም ላይ ነበር የሚገኘው። ወደ አፍሪካ ዋንጫ ከሚሄዱ በፊት አማድ የማንቸስተር ዩናይትድ ፍጹም አይነኬ በጣም አስፈሪው ጎሎችን የሚያስቆጥር አይነት ተጫዋች ነበር። ትላንት ብሩኖ ፈርናንዴስ ለአሲስት እንደዛ እየተንገበገበ ባለበት ሰዓት የሰጠው የአየር ላይ ኳስ አለ ቤተሰቦች። ይህንን የአየር ላይ ኳስ በደካማ ጎኑ አንዱ ዊክነሱ የአማድ በነገራችሁ ላይ በጭንቅላት ኳስ መግጨት ብቻ አይደለም። ተጫዋቹ በጭንቅላት ኳስ በደንብ አድርጎ አንድ አይገጭም። ይሄ ትልቁ ድክመቱ ነው። ሁለተኛ ነገር ደግሞ የመሬት ላይ የሚሰጡትን ኳሶችም አማድ በአግባቡ የመምታት ችግር አለበት። አንደኛ ቦታ በደንብ አድርጎ የማየት እና እነኚህ ኳሶችን ደግሞ አክርሮ የመምታት ችግር አለበት። ስለዚህ ብሩኖ ፈርናንዴዝ ያችን ኳስ ለአማድ ሲያቀብለው እንደው በቴስት ያስቆጥርልኛል ብሎ አስቦ አይደለም እና ሲምፕሊ ፊት ለፊት ነው የሚገጨው በረኛው ጋር። ተጫዋቹ ጥሩ ሙከራ እንኳን አያደርጋትም። ይሄ አንዱ ትልቁ ትላንት ከረፍት በፊት የነበረው የአማድ መጥፎ ፐርፎርማንስ ማሳያ ነበር። ምክንያቱም ጎል መሆን የነበረበት ኳስ ነበር። ሌላኛው ጨዋታው እንደተጀመረ ኮቢ ሜኖ በዛ መልኩ እንደው ፈትፍቶ ተጫዋቾችን ቀንሶ ፔናልቲ ቦክስ ውስጥ ከገባ በኋላ ያለቀለት ኳስ ነው የሰጠው። እውነት ለመናገር ያለቀለት ኳስ ተጫዋቹ ምናልባት ግራኝ ስለሆነ እና ያለ ቦታው ስለሆነ በተቃራኒ ቦታ የተሰለፈው ብሪያን ምቤሞ እዚህ ጋር እንዲሰለፍ ስላስፈለገ በኩኛ ቦታ ስለሆነ የተሰለፈው ተጫዋቹ ላይ መቸው ይችላል። ኦፍኮርስ ይሄን እረዳለሁ፣ ግን ኤግዛክትሊ ያ ኳስ ጎል መሆን መቻል የነበረበት ኳስ ነበር እና የኮቢ ሜኖንም እንደው ጥረትና እንቅስቃሴ ነው ገደል የከተተበት እና እነኚህ ሁለት ኳሶች በጣም የሚያስቆጩ እንደው በጥሩ ሁኔታ ሞክሯቸው ኳሶቹን ቢድኑበት ወይ ቢያዙበት ወይ ተጫዋቹ ቢስታቸው ይሻለኛል። ግን የሚሞክርበት መንገድም ተጫዋቹ በጣም ለኮፍ አድርጎ ወይ ኳሱ እንደው እንትን የለው ጥንካሬ የለው የሚመታው ኳስ ወይ ደግሞ በጭንቅላት የሚገጨውም ኳስ እንዲሁ ታርጌቱን በደንብ ያለመ ለመመለስ አስቸጋሪ አይደለም እና አማድ በጣም ሶፍት እየሆነብኝ ነው። አማድ ሶፍት እየሆነ ነው። የብሩኖ ፈርናንዴዝን ኳስ በጭንቅላት ቢያቅተው እንኳን በባይስክል መሞከር ይችል ነበር። ተጫዋቹ በባይስክል ኪክ መሞከር ይችል ነበር። ግን ይሄ ሁሉ አልሆነም። ግን ደግሞ አማድን እዚህ ጋር ማመስገንም ቢኖርብኛል። ምክንያቱም ለሁለተኛው ጎል መቆጠር የገባት አስደናቂ የሆነች የሸርተቴ ኳስ ብሩኖ ፈርናንዴዝ ጋር ደረሰችና ይችን አስደናቂ የሆነች ኳስ ወደ ቀጣይ እንደው ምስጋና ላልፍ ነው። ቤተሰቦቼ አማድ መመስገን ያለበት በዚህ ኳስ ነው። እች ኳስ ብሩኖ ፈርናንዴዝ ጋር ደረሰች። ብሩኖ ፈርናንዴዝ ደግሞ አይምሮ ውስጥ በሙሉ ያለው ትላንት አሲስት ነው። ታውቃላችሁ በጣም ጓጉቶ ነበር። እንደውም ትላንት እንደው ለመስተካከል አሲስቶን የተቃረበበት ቀን ነበር ብዬ ማለት እችላለሁ። ምክንያቱም ትላንት አሲስት ማድረጉን ተከትሎ አሁን አንድ ብቻ ቀርቶታል ከኬቨን ዲብሬን እና ከቴሪ ዳንኤል ሆነሪ እኩል 20 አሲስት ለማድረግ 19 አሲስቱን ያደረገው እና ኳሷን ወደ ፔናልቲ ቦክስ ውስጥ ይዟት ሄደ። ሁለት አማራጭ ነበረው። በቀኝ በኩል ብሪያን ምቤሞ ነበር፣ በግራ በኩል ደግሞ ቤንጃሚን ሼሽኮ ነበር። ብሩኖ ፈርናንዴዝ ግን ኦልሬዲ ለማ ኳሱን መስጠት እንዳለበትና ማን 20ኛው አሲስት 19ኛው አሲስት ሊያደርግለት እንደሚችል እርግጠኛ የነበረው ቤንጃሚን ሼሽኮ ላይ ነበረ። ለቤንጃሚን ሼሽኮ ኳሱን አቀበለው። ቤንጃሚን ሼሽኮ ደግሞ የብሬንትፎርዱን ተከላካይ አነጠፈና እጅግ በጣም አስደናቂ የሆነች ኳስ ከመረብ አሳረፈለት። ወደ ብሩኖ ፈርናንዴዝ ደስታውን ገለጸ። ቤተሰቦች ብሩኖ ፈርናንዴዝ ግን በዚህ የቤንጃሚን ሼሽኮ ጎል ቢደሰትም ምንም እንኳን ደስታውን ወደ እሱ ለመግለጽ በመምጣቱ ደስተኛ አልነበረም። ስለዚህ በልሂድ ከኔ ጋር አይደለም ከደጋፊዎቹ ጋር ደስታህን ግለጽ ብሎ ይህንን ታዳጊ ተጫዋች ገሰጸው። ተጫዋቹም ወደ ኦልትራፎርድ በሚገኙ ዩናይትድ ደጋፊዎች በማምራት እና የተለመደችዋን ዝልያ በመዝለል ተጫዋቹ ደስታውን ከዩናይትድ ደጋፊዎች ጋር ገለጸ ማለት ነው። እዚህ ጋር ግን ብሩኖ ፈርናንዴዝ ምን ያህል በሳል መሆኑን የምታዩት፣ ምን ያህል ለተጫዋቾችም የሚያስብ መሆኑን የምታዩት፣ ጎሉን ሼሽኮ ካስቆጠረ በኋላ ግን ለብሪያን ምቤሞ ከልብ ይቅርታ ብሎታል። ምክንያቱም ብሪያን ምቤሞ ጥሩ ፖዚሽኒንግ ላይ ነበር። በነገራችሁ ላይ ከቤንጃሚን ሼሽኮ ይልቅ ነፃ የሚመስለው ተጫዋች ብሪያን ምቤሞ ነበር። ግን ቅድም እንደነገርኳችሁ ብሪያን ምቤሞ ይህን ጎል
ያስቆጥራት እርግጠኛ አልነበርኩም። እኔም ለዚህ ተጫዋች ባይሰጠው የሚል ሀሳብ ነበረኝ ውስጤ እውነት ለመናገር ቤተሰቦች። ምክንያቱም ብሪያን ምቡሞ የማይጠበቁ ኳሶችን ያስቆጥርልናል። አንዳንዴ ጥሩ እድሎችን እንድናመጣም አስችሎናል። ግን ደግሞ በወቅታዊ ፐርፎርማንሱ እኔ እርግጠኛ ስላልነበርኩ ስለሱ ቢያስቆጥረው ለሱ ቢሰጠው ኳሱን ያስቆጥረዋል በሚል በእርግጠኝነት መናገርም እንዲሁ ይከብደኛል እና ለሼሽኮ መስጠቱ ትክክለኛ ውሳኔ እንደነበረ ነው። ሼሽኮም ጎሉን ካስቆጠረ በኋላ የተሰማኝ ስሜት ምክንያቱም ብሪያን ምቡሞ ሊያመክነው ይችላል ብዬ ስላሰብኩ ማለት ነው። ብሩኖ ፈርናንዴዝ ግን ጎሏ ከተቆጠረች በኋላ ለብሪያን ምቡሞ ይቅርታ ብሎ ጠይቆታል ማለት ነው እና ይቅርታውን ብሪያን ምቡሞም እንደተቀበለው ተስፋ አደርጋለሁ ቢደብረውም። ስለዚህ ብሩኖ ፈርናንዴዝ እንግዲህ 19ኛ አሲስቱን ያደረገበትን ጨዋታ ነው ማለት ነው ትላንት የከወነው። 19ኛ አሲስት ብቻ አይደለም ቤተሰቦች፣ በባለፉት የዩናይትድ 7 ተከታታይ ጨዋታዎች ላይ ተጫዋቹ የጎል ኢንቮልቭመንት አለው፣ አስቆጥሯል ወይ አሲስት አድርጓል። ለዛም ነው ከጨዋታው መጠናቀቅ በኋላ ማይክል ካሪክ ይሄ ተጫዋች ሪከርዶን መስፈር ይገባዋል፣ ደግሞም በቀጣይ ጨዋታ በደንብ አድርጎ ይሄን ያደርገዋል በሚል በብሩኖ ፈርናንዴዝ እምነት እንዳለው እና የቴሪ ዳንኤል ሆነሪ እና የኬቨን ዲብሪየንን ሪከርድ ብሩኖ ፈርናንዴዝ ያለ ጥርጥር እንደሚሰብር አሰልጣኝ ማይክል ካሪክ ከጨዋታው በኋላ አስተያየቱን የሰጠው ማለት ነው። እንግዲህ ቤተሰቦቻችን የጨዋታችን ትዝብት ይህን ይመስላል። ግን እዚህ ጋር አንድ ተጫዋችን እንዲሁ መናገር ይኖርብኛል። ስለ ቤንጃሚን ሼሽኮ ማውራት ይኖርብኛል። መሞገስ ያለባቸውን መመስገን ያለባቸውን ተጫዋቾቻችንን አመስግነናል። ቤንጃሚን ሼሽኮ ትላንት 10ኛ ጎሉን ያስቆጠረው በነገራችሁ ላይ እና የማንቸስተር ዩናይትድ አሁን ከፍተኛ ጎል አስቆጣሪ ሆኗል። ሼሽኮ 10 ጎል ሲያስቆጥር በማንቸስተር ዩናይትድ ቤት ውስጥ ደግሞ ሌላ ጎል ያስቆጠሩ ተጫዋቾችን የምናይ ከሆነ ካሳሜሮ 9 ያህል ጎሎችን አስቆጥሯል። ስለዚህ የዩናይትድ ከፍተኛ ጎል አስቆጣሪ ሆኖ በዚህ ሰዓት እየመራ የሚገኘው የትላንት አንድ ጎሉን ተከትሎ ቤንጃሚን ሼሽኮ ነው ማለት ነው እና ደብል ዲጂት ጎል ትላንት ያስመዘገበበት ነው። ተጫዋቹ ጨዋታው ከተጠናቀቀ በኋላም የሚከተለውን አስተያየት ሰጥቷል። 10 ጎል በፕሪሚየር ሊጉ አስቆጥሬያለሁ በመጀመሪያ ሲዝኔ፣ ይሄም በጣም አስደናቂ እንደሆነ ይሰማኛል። ከጨዋታ ወደ ጨዋታ እየተሻሻልኩ እንደሆነ እየሰማኝ ይገኛል። ጎል በማስቆጠሬ እና ቡድን አጋሮቼ በመደሰታቸው ፍጹም ደስተኛ ነኝ ብሏል። ስለዚህ ክለብ ጎል ማስቆጠር ምንጊዜም ቢሆን አስደሳች ነው። እናም ከደጋፊዎች ጋር ደስታን መግለጽ በኦልድ ትራፎርድ በጣም ደስ የሚል ስሜት አለው ቢል ነው ተጫዋቹ ጨዋታው ከተጠናቀቀ በኋላ አስተያየቱን የሰጠው ማለት ነው። ስለዚህ የዩናይትድ ከፍተኛ ጎል አስቆጣሪዎች አሁን ኩኛ 8 ጎል አስቆጥረዋል፣ 2 አሲስት አለው። ቤንጃሚን ሼሽኮ 10 አስቆጥሮ 1 አሲስት አለው። ብሪያን ምቡሞ 9 ጎል አስቆጥሮ 3 አሲስት አለው። ከዛ ውጭ ደግሞ ካሳሜሮ 9 ጎል እንዲሁ ማስቆጠር ችሏል ማለት ነው እና በማንቸስተር ዩናይትድ ቤት ቤንጃሚን ሼሽኮ አሁን ጥሩ አስተዋጽኦ እያበረከተ ያለ ተጫዋች ሆኗል። ደግሞ የተጫወተበትን የደቂቃ ብዛት ስታየው ነው ተጫዋቹ ጥሩ የሆነ የጎል ማስቆጠር ሪከርድ ላይ መሆኑን የምትረዱት። ተጫዋቹ 1502 ወይንም ደግሞ 1600 ያህል ደቂቃ ነው የትላንት ጨዋታን ጨምሮ ሜዳ ላይ የቆየው ማለት ነው። ቤተሰቦቻችን ብዙ ጊዜ ተጫዋቾች 2000 ደቂቃ ነው የተጫወቱት፣ 2000 እና ከዛ በላይ ደቂቃ። ቤንጃሚን ሼሽኮ ግን በ1600 ደቂቃ ብቻ 10 ጎል ማስቆጠር የቻለበትን ሲዝን እያሳለፈ ነው የሚገኘው። ዩናይትድን ወደ አውሮፓ ሻምፒዮንስ ሊግ ለመመለስ እጅግ በጣም ተጫዋቹ ተቃርቧል። እንግዲህ ቤተሰቦች ይሄን ይመስላል። ምናልባት ረዝሜባችሁ ሊሆን ይችላል፣ ምክንያቱም ትላንት ይገባቸዋል። በጣም ብዙ ጥሩ እንቅስቃሴ ያደረጉ እንደው ያልገለጽኳቸው እዚህ ጋር መሞካሸት ያለባቸው ተጫዋቾቻችን ናቸው ይሄን ገድል የፈጸሙልን ማለት ነው። አጠቃላይ የጨዋታ የትላንት ትዝብቴ ይህን ይመስል ነበር። እናንተም እንደው በማይክል ካሪክ ቀጣይ አሰልጣኝነት ጉዳይ ምን ትላላችሁ? አሰልጣኙ መቀጠል አለበት ወይስ ትላላችሁ ወይ? የትላንት ድላችንን ፐርፎርማንሳችንን በተመለከተ አንዳንድ ተጫዋቾችን በተመለከተ የምትሰጡት አስተያየት ካለ በኮሜንት ላይ ከታች እንድታሰፍሩ እንዲሁ ጋብዛለሁ። ጥቂት ዜናዎች አሉ እጄ ላይ እንደሱን ላድረሳችሁ። አሁንም ከኔ ጋር አብራችሁ ይሁኑ። መልካም ቆይታ። ቀጣይ ዜናዎች ደግሞ ለለፍ አጠር ያሉ መረጃዎች አሉ። እነሱን ዜናዎች ላድረሳችሁ። ዛሬ ስለ ትላንቱ ጨዋታ በጣም ብዙ አወራን። ወደ እነኛ አጫጭር ዜናዎች ስወስዳችሁ ማተኮረው አጥቂን በተመለከተ ነው። ዩናይትድ አጥቂ ላይ ያስፈርማል።
የሚባል ዜና ሰምታችኋል። በዚ አትሌቲክ ሁሉ ሳይቀር ነው አጥቂ እንደሚያስፈርም የወጣው ዜና። ግን ይሄ አጥቂ ከክንፍ እየተነሳ የሚያጠቃ ወደ ግራ የሚያዘነብል አጥቂ ይሁን ወይስ የፒውር ስትራይከር የ9 ቁጥር አጥቂ ይሁን እሱን አብረን እናያለን። ግን ኢላማ አላቸው ዩናይትዶች ያመጣሉ። በትልቅ ገንዘብ እዛ ቦታ ላይ ተጫዋች ማምጣታቸው የሚቀር አይመስልም። ግን ደግሞ አሁን ያለውን የማርኬቱን ኢንፍሌሽን ስታዩ ዩናይትድ በዚህ ቦታ ላይ ማስፈረም ያለበት ተጫዋች ትልቅ መሆን መቻል አለበት። በተለይ ትልቅ ገንዘብ የሚያስወጣቸው ከሆነ የቲሙን ውጤት መቀየር የሚችል ተጫዋች መሆን እንዳለበት እኔ በግሌ ይሰማኛል እና ቡድኑም በዚህ መልኩ ዝውውሩን ለማድረግ እየተንቀሳቀሰ እንደሆነ ነው መረጃዎች እየጠቆሙ ያሉት። ሞርጋን ሮጀርስ በዛ ቦታ ላይ ይጫወታል። ታውቃላችሁ፣ ከግራ እየተነሳ ማጥቃት ይችላል። አማካይም የአጥቂ አማካይ ሆኖ መጫወት ይችላል። ግን ደግሞ እንግሊዛዊ ስለሆነ ብዙ ጊዜ እንግሊዛውያን ተጫዋቾች ትንሽ ራሳቸውን ካሳዩ የሚጣልባቸው ከፍተኛ የሆነ የገንዘብ ተመን አለ። እኔ ሞርጋን ሮጀርስን አደንቀዋለሁ በግል ተጫዋቹ በጣም ዩናይትድን ሊቀይሩ ይችላሉ እዛ መስመር ላይ ቢጫወት ቢመጣ ብዬ ከማስባቸው ተጫዋቾች መካከል አንዱ ነው። ግን አስቶን ቪላዎች 100 ሚሊዮን ፓውንድ ዋጋ መለጠፋቸው አንድ፣ ሁለተኛ ነገር ደግሞ ሲቲዎች ለዚህ ተጫዋች እስከ 100 ሚሊዮን ፓውንድ ለመውጣት ፈቃደኛ መሆናቸው እና ሌላኛው በእንግሊዝ የገንዘብ አቅም ያለውና እንደው ዝም ብሎ በዘፈቀደ ገንዘብ እያወጣ የሚያስፈርመው ቼልሲም ደግሞ እዚህ ተጫዋች ላይ ፍላጎት እንዳለው ስረዳ ይሄን ልጅ ወደ ማንቸስተር ዩናይትድ ማስፈረም በጣም ከባድ እንደሆነ ነው እየገባኝ የመጣው። ምክንያቱም ዜናው የጌቭ ሚ ስፖርት ነው እንግዲህ ውሸት ሊባል የሚችል ዜና አይደለም። ሲቲ ለዚህ ልጅ ይህን ያህል ገንዘብ ለማውጣት ዝግጁ ከሆነ ዩናይትድ ደግሞ ለዚህ ተጫዋች ይህን ያህል ገንዘብ አውጥቶ ለማስፈረም ፉክክር ውስጥ መግባት አለበት የሚል እምነት የለኝም። ራሳቸውን ከዚህ ተጫዋች ዝውውር የሚያገሉበት እድል በጣም ሰፊ ነው ከፉክክሩ። ሌላ አማራጭ የተባሉ ደግሞ ተጫዋቾችን ዩናይትድ እንግዳው ይዟል በሊስት ውስጥ ታውቃላችሁ። ለምሳሌ አንዱ ከተያዘው ተጫዋች አንቶኒ ጎርደን የተባለው የኒውካስል ዩናይትድ ተጫዋች ነው። ይሄ ተጫዋች በዩናይትድ በኩል ከፍተኛ የሆነ አድናቆት የሚቸረው በስካውቲንግ ዲፓርትመንቱ እንደው እዛ ቦታ ላይ መጥቶ ቡድኑን ያጠናክራል፣ ዩናይትድን ይለውጣል ተብለው ከሚታሰቡ የክንፍ አጥቂ ተጫዋቾች መካከል አንዱ ነው። ስለዚህ የዩናይትድ ቁልፍ ተጫዋች ታርጌት እንደሆነ ነው ኮት ኦፍሳይድ የዘገበው። ተጫዋቹን ለማስፈረም ግን በተመሳሳይ ከኒውካስል ዩናይትድ እየተጠየቀ ያለው ገንዘብ 100 ሚሊዮን ዩሮ ነው። ይሄ ማለት ወደ 85 ሚሊዮን ፓውንድ ሂሳብ ኒውካስል ዩናይትዶች ይፈልጋሉ። ኢቨን ቁጭ ብለው እንኳን በጎርደን ሽያጭ ዙሪያ ለመደራደር ተብሎ ተገልጿል። እና እንደ ኮት ኦፍሳይድ ገለጻ ከሆነ ዩናይትዶች ሲሪየስ ናቸው፣ እዚህ ተጫዋች ላይ ያላቸው ፍላጎት ጠንከር ያለ ነው እና ፑሽ ሊያደርጉ ይችላሉ የሚል ዘገባ ይዞ ወጥቷል። እንግዲህ ይገፉበታል ወይ የሚለው በዚህ ተጫዋች ቀጣይ እንቅስቃሴ በዙሪያ አብረን የምናይ ይሆናል። ሌላ እንደው እንደ አማራጭ ከተወሰደ ሌሎች በርካሽ ሊያገኟቸው የሚችሉ ተጫዋቾችም አሉ እና ሰሞኑን አንድ ዜና የወጣበት ተጫዋች አለ። የማርክ ብሩስ ነው ይህን ዜና ይዞ የወጣው። የሪያል ማድሪዱ አሁን በውሰት ነው የሚገኘው እና ተጫዋቹ ወደ ፈረንሳይ ሊግ ዋን አምርቶ ለሊዮን በውሰት እየተጫወተ ይገኛል። ኢድሪክ ተብሎ ይጠራል። ስትራይከር ነው ኢድሪክ። ኦፍኮርስ ይሄ ተጫዋች የዩናይትድን የ9 ቁጥር ቦታም እንዲሁም ከግራ የተነሳ የማጥቃት ሚና ሊወጣ የሚችል ልጅ ነው እና አርሰናልና ማንቸስተር ዩናይትድ እዚህ ተጫዋች ላይ ፍላጎት አሳይተዋል የሚል ዜና ነው የወጣው። የውሰት ውሉን ሲያጠናቀቅ ተጫዋቹ ምናልባት ወደ ሪያል ማድሪድ የሚመለስበት እድል ሰፊ ነው። ይሄ ብራዚላዊ ተጫዋች በማድሪድ ቤት በቂ የመጫወት እድል ባለማግኘቱ ምክንያት ነው በውሰት ተሰጥቶ ለፈረንሳይ ሊሆን የተጫወተ ያለው። እዛም ጥሩ እንቅስቃሴ ማድረግ ችሏል። በእርግጥ ትልልቅ ክለቦችም ነው እየፈለጉት ያለው፣ ግን ደግሞ ከእንግሊዝ የአርሰናል እና የዩናይትድ ፍላጎት በጣም ጠንከር ያለ ነው። ተጫዋቹን ለማስፈረም ሲሪየስ የሆነ ፍላጎት አላቸው ብሎናል ማርክ ብሩስ። ስለዚህ ማንቸስተር ዩናይትድ በአጥቂ ቦታ ላይ የያዛቸው ተጫዋቾች ወይም ሊስት ውስጥ ያካተታቸው ተጫዋቾች አሁን እየበዙ መጥተዋል ማለት ነው። እንደውም ሰሞኑን ዜናው ላላደረስኳቸውም እንጂ ስሙ በተደጋጋሚ ከዩናይትድ ጋር እየተነሳ ያለ ተጫዋች ባለ የሲ ሚላኑ የአጥቂ መስመር ተጫዋች ራፋኤል ሌአኦ ነው። ይህ ተጫዋች ከጁቬንትስ ጋር ኤሲ ሚላኖች ባለፈው ባዶ ለባዶ ሲወጡ ጨዋታቸውን ሲያደርጉ የዩናይትድ ሰዎች መልማዮቻቸውን ሁሉ ሳይቀር ወደ ጣሊያን በመላክ ይህን ጨዋታ እንዲከታተሉ አድርጓል። የተጫዋቹን እንቅስቃሴም ገምግመው ተመልሰዋል። በኤሲ ሚላን እና በጁቬንትስ ጨዋታ ተብሎ ተገልጿል። ሊያው
ኤሲ ሚላንን ለመልቀቅ የቆረጠ ይመስላል እና ማንቸስተር ዩናይትድ ታርጌት እንዳደረገው ነው ጎል የተባለው ጋዜጣ የዘገበልን። ይሄም ዜና አይ ቲንክ ተራ ሩመር አይደለም ቤተሰቦች፣ በጣም ጠንከር ያሉ ተአማኝነታቸው ጥሩ ደረጃ ላይ ያሉ ጋዜጦች እያወሩት ነው ያሉ የሊያውን ጉዳይ ማለት ነው። የመሸጫ ዋጋው ደግሞ እስከ 52 ሚሊዮን ፓውንድ ተብሎ መቀመጡ ለማንቸስተር ዩናይትድ ያመጣዋል ተብሎ እየተገለጸ ላለው አጥቂ ጥሩ አማራጭ ይመስላል ራፋኤል ሊያው። ስለዚህ የዩናይትድ የአጥቂ መስመር አማራጮች አሁን ከትልቅ እስከ ትንሽ ከገንዘብ አንጻር ካየነው ከ100 ሚሊዮን ፓውንድ እስከ 50 ሚሊዮን ፓውንድ የተገመቱ የአጥቂ መስመር ተጫዋቾች ወይም የክንፍ አጥቂ መስመር ተጫዋቾች ስማቸው ከዩናይትድ ጋር በመነሳት ላይ ይገኛል። ዩናይትድ በቀዳሚነት የሚፈልገው የአርቢ ሌፕዚሹን ዲያሞንዴን ቢሆንም እዚህ ተጫዋች ላይ ግን ከ100 ሚሊዮን ፓውንድ በላይ የሽያጭ ተመን መለጠፉን ተከትሎ አርቢ ሌፕዚሾች ተጫዋቹን ለመልቀቅ ፈቃደኛ ለመሆናቸውን ይልቅስ የተጫዋቹን ኮንትራት በማደስ በክለቡ ለተጨማሪ ዓመታት ለማቆየት ጥረት እያደረጉ መሆናቸውን ተከትሎ ዝውውሩ ቀላል እንደማይሆን ነው የተገለጸው። ለማንኛውም ግን ዩናይትዶች አማራጫቸውን በዚህ መልኩ አስፍተው ወደ ማርኬቱ ቀጣይ ክረምት ላይ ይገባሉ ተብሎ እነኚህ ስሞች ከዩናይትድ ዝውውር ጋር የተነሱ ናቸው። ቤተሰቦች እንግዲህ ይህን ይመስላል ለዛሬ ያስኩላችሁ ዜና እዚህ ላይ ይብቃን። ምክንያቱም ቪዲዮ እየረዘመ ስለሆነ ምናልባት እንግዲህ ሰሞኑን ሁለቴ ዜና ላደርሳችሁ ጥረት አደርጋለሁ። በርካታ መረጃዎች አሉ እጄ ላይ። ስለዚህ መቼ ሁለት ዜናዎችን አደርሳችኋለሁ የሚለውን እነግራችኋለሁ። ነገ ግን በተለመደው ሰዓት እንዲሁም እንድንገናኝ ይሆናል። አድማጮቼ በድጋሚ እንኳን ደስ አላችሁ። ወደ ትልቁ ወደሚገባን የአውሮፓ ሻምፒዮንስ ሊግ ገብተናል። ዩናይትድን እንደው የአውሮፓ ሻምፒዮንስ ሊግን ያለ ዩናይትድ ማየት ለአውሮፓ እግር ኳስ ማህበርም እንዲሁ ትልቅ ውድቀት ነው። ለአትራክሽን ለገቢም ቢሆን ማንቸስተር ዩናይትድ የሌለበት ሻምፒዮንስ ሊግ ልክ አንዱ እንዳለው ጣሊያን የሌለችበት ዓለም ዋንጫን እንደመመልከት ነው ብሎ ነበር። አሁን ግን ከትልልቆቹ ጎራ ኦልሞስት ተቀላቅለናል። ሁላችንም እንኳን ደስ አለን፣ እናንተንም እንኳን ደስ አላችሁ ቤተሰቦች። ለማንኛውም ነገ እንገናኛለን። እስከዛ ሰላም ሁኑ ባይ